ጉዳይዲያ የሚባለው ንጽጽር ይሰራ ነበር። ሙስሊም ሆነ የተባለው መሰለኝ ሼር ተደርጎልኝ ነው የመጣሁት። እኔም ላወራ ስለምፈልግ በስርዓት አውሩ። እሱ ነው አለ ባልተሳሳት። ጉዳይዲያ እኔ ነኝ። ጉዳይዲያ እኔ ነኝ። አንተ እዚህ ቲክቶክ ንጽጽር ሳትጀምር እኔ ንጽጽር ከፍቼ እስልምና ላይ በጣም የማይገቡ ነገሮችን አደርግ ነበረ እናገር ነበረና አሁን ከዛ ተመልሼ እስልምና ተቀብያለሁ። ምናልባት አንዴ እንተዋወቃለን የሆነ ታይም ላይ መጠህ አይ ቲንክ ከነ መዝሙር ያሬድ ጋር እየተነጋገርኩ እንዳለ እያለ ስለ ውግዘት እያወራው እያለ መጠ ነበረ ይዛን ያስታውሳለሁ። ለማንኛውም የፈለከውን ነገር በስነ ስርዓት ዲስከሽን ማድረግ ችግር የለውም ጋይስ። ወደ ውይይት አክቹአሊ ክሊር አውት ለማድረግ ይላልስ አንዴ ኢምፐርሰን አንተዋወቅም ጓደኛ ምናምን ስላሉ ይደበረ አላውቅም። ምን አይነት ምን እንደምሰራም ማውቀው ነገር የለም። እስልምና ላይ ያለህንም እውቀት አላውቅም። ክርስትና ላይ ያለህንም እውቀት አላውቅም። ግን ቪዲዮ ደርሶኛል። ፈቃደኛ ከሆንክ ቪዲዮ ላይም ማውራት እንችላለን። ማለት እስልምና የተቀበልክበት እኔንም አታክ ያደረክባትም አለች ያነሳኸው እኔንም ኤኒዌይስ ብቻ ጨርሱና ከኔ ጋር እናወራለን። ችግር የለውም። ከነማማር ጋር ጥሩ አውርተናል። አሁን ከአንተ ጋር ማውራት እንችላለን። ችግር የለውም። እኔ ላመንኩበት ለሄድኩበት ነገር አላፍርበትም። ወደ ተሻለ ነው የሄድኩት። ባይዘው ወደ ተሻለ ሄጃለሁ። ሶ መነጋገር እንችላለን። ስሜ መሐመድ ይባላል። መሐመድ ብለህ ትጠራኛለህ ማለት ነው። ስሜ ማን ነው አልኩ? መልካም መሐመድ ብለኸኛል። እንቀጥላለን። ከነማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብለህ እየጠራኸኝ ታናግረኛለህ በስነ ስርዓት ማለት። ስለዚህ ግን ሳወራ ካሁን በኋላ እንደ እስልምና ነው ማወራ። አንተም ደግሞ እኔን እንደ ክርስቲያን ነው የምታወራኝ። በጣም ደስ ይለኛል። ችግር የለውም።